በ34 ዓመቴ ሁለት ያግብቻለሁ። የመጀመሪያ ባለቤቴን ልጅ ስላልወለድኩለት 5 ዓመት ቆይቶ ፈታኝ። ከሁለተኛው ባሌ ጋር ከተጋባን 6 ዓመት ሆኖናል። ያው አልወለድኩም። የራሴ የሆነች ሱቅ ነበረችኝ። በደንብ ሰራ ነበር። ባለቤቴ ተቀጥሮ ነው የሚሰራው። ጥሩ ኑሮ እንኖር ነበር። በተጋባን በሁለተኛው ዓመት ግን ልጅ ለማግኘት ምርመራ ጀመርኩ። የሱቁንም ብር አሟጥጬ ጨረስኩኝ። ሱቁም ባዶ ሆኖ ተዘጋ። ከሱቁ በኋላ በጣም ብዙ ስራ ሞከርኩ። ውስጤ ሰላም ስላልሆነ አልሳካለኝ። ስነሳም ስቀመጥም እንዴት ጌታዬ ምን አረኩ እያልኩ ማልቀስ ሆነ ስራዬ። የመካንነት ሕክምና በጣም ውድ ነው። 5 ጊዜ IUI አሰርቻለሁ። ያልወሰድኩት መድኃኒት የለም። ላብራቶሪ አልትራሳውንድ በሄድኩ ቁጥር የማወጣው ወጪ ከአቅማችን በላይ ነበር። ተበድሬ ሁላ ሞከርኩ። በመጨረሻም ያንቺ IVF ነው መሰራት ያለበት ተባልኩ። ሕክምናውንም አቋረጥኩት። መኖር ካቆምኩኝ 3 ዓመት ሆነኝ። መቼም ቢሆን በእኔ ይደርሳል ያላልኩት ደርሶብኝ መኖር የማይባል ኑሮ ኖራለሁ። ከኩዮቼ በጣም ወደ ኋላ ቀርቻለሁ። ድሮ ላይ ቆሜያለሁ። ሁሉ ነገር ደንዝዟል። አእምሮዬ ዝሏል፣ ደክሟል። መንቀሳቀስ ያቅተኛል። በአጠቃላይ ምንም መስራት አቅቶኛል። ያቺ ታታሪ፣ ተጫዋች፣ ሳቂታ፣ ሰው ወዳድ፣ ተግባቢ፣ ሰርታ የማይደክማት ንጹህ ልጅ ሁሌም ትናፍቀኛለች። የጎረቤት የዘመድ ጥያቄ ያሳመመኛል። ኃጢአት ሰርቼ ፈጣሪ እንደቀጣይ ነው የብዙዎች አስተሳሰብ። ፈጣሪን ይቅር በለኝ ብለሽ አልቅሰሽ ለምኚው ይሉኛል። እኔ እስከማውቀው ውስጤ ንጹህ እንደነበረ ነው። ያም ሆኖ ፈጣሪ ምን አጥፍቼ ነው እያልኩ ጠይቀዋለሁ፣ አለቅስበታለሁ። ከቤት መውጣት ካቆምኩ 3 ዓመት ይሆነኛል። ከሰው ጋር መቀላቀል አልፈልግም። እርጉዝ ካየው ቆሜ አለቅሳለሁ። አራስ ሕፃን ሳይም ክፍት ይለኛል። በድመት እቀናለሁ። ድመትን ከልጆቿ ጋር ሳይ ስቅስቅ ብዬ አለቅሳለሁ። በህይወቴ በጣም ተስፋ ቆርጫለሁ። እየሆነብኝ ያለውን ነገር ሁሉ ተቀብዬ መኖር አልቻልኩም። መውለድ አልችልም ብዬ መቀበል አቃተኝ። በቃ ዝም ብሎ ማልቀስ ሆኗል ስራዬ። ስቃይን ማስረዳት አልችልም። የምኖርለት ነገር አጣሁ። ዓለም ላይ ካሉ ሴቶች የተጠላው፣ ያነስኩ፣ የተናኩ ይመስለኛል። ውጭውን ማየት አልፈልግም። ሰዎች ስለ እኔ ብቻ የሚያወሩ የሚሸኳሸኩ ይመስለኛል። ሁሌ ከማልቀስ የተነሳ የማይግሪን በሽተኛ ሆኛለሁ። ራሴን በመስታወት ማየት እንኳን አልፈልግም። ጥርሴን መቦረሽ፣ ገላዬን መታጠብ፣ ፀጉሬን ማበጠር ይደክመኛል። ለራሴ ልብስ፣ ጫማ ከገዛው ረጅም ዓመት ያልፈኛል። ብዙ ዓመት እየጾምኩ እየሰገድኩ ሌሊቱን ሙሉ እያለቀስኩ ፈጣሪ ለመንኩ፣ ግን መልስ አጣሁ። ፈጣሪ ራሱ የረገመኝ ይመስለኛል። አሁን ላይ ለሱ መስገድ እሱን መለመን ትቻለሁ። አይሰማኝም። ዓለም ላይ እኔ ብቻዬን ሁሉ ስቃይ የማሳልፍ ይመስለኛል። ራሴን ማጥፋት አልፈልግም። ትልቅ ኃጢአት ነው። ግን ሁሌ ስተኛ ተስተካክዬ ፈጣሪን እንድሞት ለምኜ ተኛለሁ። ያሳለፍኩትን ስቃይ ማንም አይረዳውም። አእምሮዬ ደንዝዟል። አንዳንዴ ስናገር አፌ ይያያዝብኛል። በብርድ ሰዓትም ላበላብ ሆናለሁ። ለባለቤቴም ሚስት መሆን አልቻልኩም። እንዲፈታኝ ስነግረው ያለቅሳል። በቃ የራስህን እድል ሞክር እለዋለሁ። ጓደኞቹ ሁሉ ወልደዋል። ሳየው በጣም ያሳዝነኛል። ልጅ በጣም ይወዳል። የኔ ጓደኞች አላገኛቸውም። 4-5 ወልደዋል። ሁሉም ነገር ተስፋ አስቆርጦኛል። መኖርም አልቻልኩም። ወደፊት መራመድም አልችልም። ምን ልሁን?